እንኳን ለቁስቋም 2018 ዓመተ ምህረት እግዚአብሔር አምላካችን በሰላም አደረሰን አደረሳችሁ። እንግዲህ ቁስቋም ስንል ቦታ ነው። ደብረ ቁስቋም ማለቱም ቦታ ነው። ድንግል ማርያም ያረፈችበት ቀን ስለሆነ ያረፈችበት ቦታ ስለሆነ ቁስቋም ይባላል። ቁስቋም ተብሎ ደግሞ ክብረ በዓሉ ይጠራል እና ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታነብር እወሌሃ ምስዋዕከ እግዚኦ እግዚአ ኃያላን። መዝሙረኛው ዳዊት 83 ቁጥር 3 ላይ የምናገኘው ይሆናል። እንግዲህ ኦፍኒ ብዙ ትርጓሜ ያለው ነቢያት፣ ካህናት፣ ማዕነቅ ካህናት ተብሎ ይተረጎማል። ነገር ግን ኦፍኒ የተባለችው ድንግል ማርያም ናት። ድንግል ማርያም ቤትን አገኘች፣ የምታርፍበት። ድንግል ማርያም ዮሴፍና ሶሎሜ የምታኖርበት ቦታን አገኘች። ምስዋዕከ እግዚኦ እግዚአ ኃያላን። ይህን ደግሞ ቦታውን ምስዋዕከ የተባለው ደብረ ቁስቋም ነው ተብሎ በትርጓሜ ተተርጉመዋል። እና ድንግል ማርያም በነገ በ6 ህዳር ቁስቋም ብለን የምናከብረው በደብረ ቁስቋም በቁስቋም ያረፈችበት ማደሪያ ያገኘችበት ቀን ሶሎሜን ዮሴፍን ወልደ ማርያም ኢየሱስ ክርስቶስን የምታኖርበት ያገኘችበት ነገ ነው። ስለዚህ ሁላችን በዓሉ ድንግል ማርያም፣ ዮሴፍ፣ ሶሎሜ፣ ወልደ ማርያም ኢየሱስ ክርስቶስ ከግብፅ ወደ ደብረ ቁስቋም የገቡበት ቀን ያረፉበት ቀን ነው እና ብዙሃኑ እኛን ደግሞ ንስሐ ገብተን ነገ ስጉን ደሙን ተቀብለን እረፍት የምናገኝበት ቀን ነው። ብዙሃን የምንቆርበት ቀን ስለሆነ ለሁላችን የመንግሥተ ሰማያት ደስታ ያድለን። ስለዚህ ቁስቋም የተባለበት ቀን ግን ድንግል ማርያም ያረፈችበት ቦታ ነው። በዓሉ በቦታው ተጠራ ማለት ነውና ስለዚህ እንኳን በድጋሜ ለድንግል ማርያም ቁስቋም በዓል ብለን የምንጠራው በዓል በሰላም አደረሰን አደረሳችሁ። አሜን።